بتودون باتودون بهتاچ ሶስት ሀብቶች አሏችሁ ምናልባት አንዳንዶቻችን ይጎለናል ልንል እንችላለን ኢትስ ኦኬ እንደዛ ማለታችን ችግር የለውም ግን ቢያንስ አንድ ሀብት አላችሁ እነዚህ ሶስት ሀብቶች ነው ማሳያችሁ የነዚህ ሶስት ሀብቶች ኢንተራክሽን መስተጋብር አሳያችኋለሁ አንዱ መኖሩ ሌሎች እንዴት እንደሚወልድ አንዱ ሲወድቅ ሌሎች እንዴት ይዟቸው እንደሚወድቅ እነዚህ ኢንተራክሽኖች ዛሬ ላሳያችሁ ፈልጋለሁ ይሄን ስለማሳያችሁ በጣም ደስተኛ ነኝ ተጠቅሜበታለሁኝ ከየትኛው እንደተነሳው በግልጽ ሼር አጋችሁ ለራሴ ለመምር እነዚህ ሶስት ሀብቶች ጊዜ ዕውቀትና ገንዘብ ናቸው አሁን እነዚህን ሐሳቦች ለተለያዩ ሰዎች ሼር በማድረግበት ጊዜ የተለመደ የሚነሳ ነገር አለ አይ እኔ ሀብት በየማምነው ጤንነት ነው ሚሉአሉ ልክ ነው ችግር የለበትም ለመናገር ከፈለኩበት ኮንቴክስትና አውድ አንፃር ግን እነዚህ ሶስቱ ላይ ማተኮር ነው ፈልገው ኦፍ ኮርስ ጤንነት ከሌለ ምን ነገር የለም የኔ ሀብቴ ከፈጣሪ ጋር ያለኝ ግንኙነት ነው መንፈሳዊ ህይወት ነው ሚሉአሉ ኦፍ ኮርስ ከሱ ካልተነሳን እነዚህ ነገሮች ማውራትም አንችል የመንፈሳዊ ግንኙነታችን ህይወታችን ጉዳይ በጣም አስፈላጊ ነው ጤንነታችን አስፈላጊ ነው እና የተለያዩ ነገሮች ያመጣሉ ሰዎች ችግር የለብኝም አሁን ግን በእነዚህ በሶስቱ አውድ አንፃር ኮንቴክስት አንፃር በጣም ወሳኝና ፕራክቲካል አረጋችኋቸው ካላችሁበት ኋላ ቀርነት ከሚሰማችሁ ስሜት እንደዛ ስሜት ካለባችሁ ከሱ እንድትወጡ ፈልጋለሁ እና ደግሞ እንድትሻሻሉ ይረዳችሁ ማለት ነው ተጠቅሜበታለሁ ብዙ ሰዎች ሲጠቀሙበትና ሲያድጉ አይቻለሁ እናንተንም ይጠቅማችኋል ብዬ አስባለሁ አንድ ባል ልመልከታችሁ ምንድነው የጊዜ ሀብት አላችሁ የዕውቀት ሀብት አላችሁ የገንዘብ ሀብት አላችሁ መጠኑ ይለያይ እንጂ አላችሁ ሁላችንም እኩል መጠን ሀብት ያለን አንዱ ከነዚህ ከሶስቱ አንዱ ላይ ብቻ ነው ምን እንደሆነ ገምታችሁታል እነዚህ ሶስት ነገሮች ይዛችሁ ባንዱ ሌላኛውን እንዴት መውለድ እንዳለባችሁ ነው ማስተዋወሳችሁ የመጀመሪያ ጊዜ ሀብት ነው ለሁላችንም እኩል የተሰጠን እኩል ሀብት ተሰጥቶናል በቀን ውስጥ 24 ሰዓት ተሰጥቶኛል ማንኛውም ሰው ነጭ ይሁን ጥቁር አፍሪካዊ ይሁን ዌስተርነር ትልቅ ሰው ትንሽ ሰው ገና የተወለደ በእድሜው ሄደ ሰው እኩል የሆነ 24 ሰዓት በቀን ተሰጥቶታል ይህን ጊዜን በትክክል መጠቀምና ለመጠቀም የሚታወቀው ይህን ጊዜን ለወደ ዕውቀት ስለውጠውና ወደ ገንዘብ ስለውጠው ነው ሀብቴን ጨመርኩኝ የሚባለው ሀብታችን ጨመረ የሚባለው እንደው ጊዜን ወደ ገንዘብ ለውጠዋለሁ ኢፌክቲቭሊ ጊዜን ለውጠቀውና ዕውቀት አዳብራለሁ ማለት ነው እነዚህን ሁለቱን ማዳበሬ የሚጠቅመኝ ለምንድነው ጊዜን ወደ ዕውቀት ስለውጠው ያ ዕውቀት ገንዘብ ያመጣልኛል ዛካ እንደገና ደግሞ ያ ዕውቀት ይመለስና ጊዜ ይሰጠኛል ስለማድግ ስለመሻሻል ትርፋማ ስለመሆን በፊት ጊዜን ወደ ዕውቀትና ወደ ገንዘብ ከመለወጤ በፊት በጣም ብዙ ለፋ ስለነበረ አሁን ግን ገንዘብና ዕውቀት ስላገኘው መረጋጋት ይሰጠኛል ስለዚህ ጊዜን ተጠቀምኩበት አተረፍኩበት ማለት ነው ለህብረተሰቡ ማቅረብ የምችለውን አቅርቦት አስቤ ጊዜ ስላለኝ ሰጥቼ ገንዘብ አገኝበታለሁ ጊዜ ካለኝ ጊዜን ሰውቼ ተጠቅሜ ዕውቀት አዳብራለሁ እና ብዙ ጊዜ ማሰብ ያለብን ምንድነው ከኔ ኢማጂን ቀኑ ሙሉ ምንም ስራ የለኝም ምንም ገንዘብ የለኝም ዕውቀት አልተማርኩም የሚል ሰው ጊዜውን ሲያባክን እንደማይት የሚያሳዝን ነገር የለም አንድ ሰው ጊዜ ካለው ራሱ በቂ ሀብት አለው መነሻ ሀብት አለው ጊዜውን ተጠቅሞ ወደ ገንዘብ መለወጥ ይችላል ስራ ሳይንቅ ሰርቶ መለወጥ ይችላል ጊዜውን ተጠቅሞ ነፃ ዕውቀቶችን ማዳበር ይችላል ለመማር ዕውቀት የለኝም ገንዘብ የለኝም የሚባልበት ዘመን አይደለም አሁን ጊዜ ጥሬ የሆነ ዕውቀት ተከማችቶ ቁጭ ያለበትን ቦታ የቱ ጋር እንደሆነ እናውቀዋለን ጊዜያችሁን ወደ ገንዘብ ለውጡ ጊዜያችሁን ወደ ዕውቀት ለውጡ እነዚህ የተለወጡ ገንዘብ ወደ ጊዜን ወደ ገንዘብና ወደ ዕውቀት የተለወጡ ደግሞ መልሰው ሌላኛዎቹን ይወልዱላችኋል የሚለው ነገር አሰምርበታለሁ ሁለተኛው ገንዘብ ነው ገንዘብ ማንኛውም የገንዘብ ሀብት እጄ ላይ ካለ ያንን የገንዘብ ሀብት ተጠቅሜ ጊዜ ማግኘት ይችላል ዕውቀት ማግኘት ይችላል በነገራችን ላይ እኔ ጀመርኩትን ትራንስፓረንት ሆኜ ሼር አደርጋችኋለሁ ያልኩት ነው በጣም ሲምፕል የሆነ ነገር ነው ሁላችሁም ተለማመዱት ነገር ነው በጣም በህይወቴ ቻሌንጅድ በሆንኩበት ቲኔጅ በነበርኩበት ጊዜ ገና ቲኔጅ እድሜን ያለፈው ጊዜ ምንም ገንዘብ አልነበረኝም በጣም ጥቂት ዕውቀት ነበረኝ ሃይ ስኩል ተማሪ የጨረስኩ ሰው ስለሆንኩኝ ብዙ ዕውቀት አልነበረኝም ብዙ ኤክስፒሪየንስም አልነበረኝም በዛ ጊዜ
የተነሳሁት ከጊዜ ነው ኦኬ ጊዜ አለኝ ምንም ማረጋው ነገር የለኝም ይሄን ጊዜን ያገኘሁትን ስራ እሰራለሁ ያገኘሁትን ዕውቀት ለመቅሰም ጊዜ እሰጣለሁ ብዬ ለዛ ነገር ባላውል ኖሮ አድጌ አሁን የደረስኩበትም ደረጃ አልደርስም ነበር አሁንም ቢሆን ወደሚቀጥለው ደረጃ መድረስ ይሄንን ነገር በመጠቀም ነው ሁለተኛው ገንዘብ ነው ብያችኋለሁ ገንዘቤን እንዴት ነው ወደ ጊዜ መለውጠው ገንዘቤን እንዴት ነው ወደ ዕውቀት መለውጠው የሚለው መታሰብ አለበት ገንዘብ ካለኝ ገንዘቡን ወደ ጊዜ መለወጥ ይችላልው እንዴት ነው መለውጠው ገንዘቡን ወደ ጊዜ መለውጠው በገንዘቤ ሰዎች መቅጠር ይችላል እኔ ትልቅ ስራዎችን ለመስራት ነው የበለጠ አትራፊ ለመሆን የሚያስችለኝ ነገሮች ለመግባት ጥቃቅን ነገሮችን ገንዘቤን ከፍዬ ለሰዎች አሰራለሁ እነዚህ ነገሮች ላይ ሳሳልፍ የምከስራቸውን ሰርቼ ማትረፍ የሚገባኝ ነገሮች ማጣቸውን እድሎች አገኛለሁ ማለት ነው አስቡት እስቲ ምናልባት ቤታችን የሚያግዙን ሰዎች እንቀጥራለን የሚያሳርፉን እኛ ሌላ ነገር ላይ ትልቅ ስራ እንድንሰራ የሚያሳርፉን ሰዎች ስንቀጥር ምን ያደርገን ነው ጊዜያችን እየገዛን ነው እነሱ ይሰሩልናል ጊዜያችንን እናተርፋለን ለትልቅ ስራ እናውራለን እነሱ ደግሞ ጊዜያቸውን እየሸጡ ነው ለኛ ገንዘብ ያገኙ ነው ጊዜ ያላቸው ይመጣሉ ይሰራሉ በጊዜያቸው ገንዘብ ያገኛሉ ከዛን ገንዘባቸውን ደግሞ እነሱ ሌላ ነገር ይጠቀሙታል ይሄንኑ ሳይክል ይሄንኑ ዙረት ነው የሚጠቀሙበት ብልህ ከሆኑ ማለት ነው ገንዘቤን ወደ ጊዜ ለውጣለሁ ወደ ዕውቀት ለውጣለሁ ገንዘቤ ላይ በገንዘቤ ኢንቨስት አደርጋለሁ መጽሐፍ ገዛለሁ ስልጣኖች ከፍዬ ወስዳለሁ የተለያዩ ነገሮችን በማድረግ ገንዘቤን ወደ ዕውቀት ለውጣለሁ ምክንያቱም ያ ዕውቀት መልሶ ገንዘብ ይገዛልኛል ያ ዕውቀት መልሶ ጊዜ ይሰጠኛል ጊዜ ይገዛልኛል ይሄን ኢንተራክሽን ይሄን መስተጋብር በደንብ መገንዘብ አለባችሁ ከተገነዘባችሁ በኋላ የቱ ጋር እንዳላችሁ ምንድነው ያለኝ አሁን ከሚለው መነሳት አለባችሁ ማለት ነው እሺ ገንዘብ ጊዜ ወደ ዕውቀት ወደ ገንዘብ መለወጥ አለበት ገንዘብ ወደ ጊዜ ወደ ዕውቀት መለወጥ አለበት ዕውቀትም እንደዚሁ ጊዜን ሊገዛልን ያስፈልጋል ገንዘብን ሊያመጣልን ይገባል ማለት ነው ዕውቀት እንዴት ነው ወደ ገንዘብ መለወጠው ዕውቀት ሲምፕል የሆነ ነገር ነው ዕውቀት አለኝ ዕውቀቴ በዕውቀቴ የሰውን ችግር እፈታለሁ በዚህ ዓለም ላይ የሚከፈለን ገንዘብ የሚከፈለን ለፈታነው ችግር ነው የሚባለው አባባል ታውቁታላችሁ ገንዘብ ማግኘት ፈለጋችሁ የሚፈታ ችግር መፍትሄ የሚፈልግ ችግር ፈልጉና ፍቱት ገንዘብ ታገኛላችሁ በ7 ምናምን ቢሊዮን ህዝብ በሚኖርበት ዓለም ውስጥ ደግሞ የሌለ ችግር የለም ምትኖሩት ምናልባት አዲስ አበባ ከተማ ውስጥ ከሆነ ወይ ደግሞ የሆነ ከተማ ውስጥ ከሆነ በአገራችን ውስጥ ኢትዮጵያ ውስጥ ከሆነ 100 ምናምን ሚሊዮን ህዝብ በሚርመሰመስበት አገር ውስጥ የሚፈታ ችግር ብዙ ነው ያለው አስቦ የመድረስ ጉዳይ ነው ዕውቀቴ ምን ችግር ይፈታል ስፈታው ያን ችግር መፍትሄ ሳገኝ ይከፈለኛል ችግር ሳትፈቱ ገንዘብ የለም ችግር በመፍታት ነው ገንዘብ የሚመጣው ዕውቀቴን እንዴት ነው ወደ ጊዜስ የመለውጠው ትንሽ ትሪኪ ነው ይሄ ዞር ያለ ነው ዕውቀቴን ኦፍ ኮርስ ወደ ጊዜ ለውጠዋለሁ ዕውቀቴን ወደ ጊዜ የመለውጠው እንዴት ነው ሰዎችን አሰለጥናለሁ ዴሊጌት አደርጋለሁ ስራዬን ለነሱ ሰጣለሁ አሰልጥኜ ዕውቀቴን ከሰጣኋቸው በኋላ ስራውን ሰጣቸዋለሁ ያን የሰጣኋቸውን ዕውቀት ተቀብለው ስራውን ይሰሩልኛል እኔ ጊዜ ያገኘው ማለት ነው ስለዚህ ሳጠናቀቀው 3 ሀብቶች አሏችሁ ሁለቱ ምናልባት አርጊው ልታረጉ እንችላላችሁ የለኝም ብላችሁ ገንዘብ የለኝም ዕውቀት የለኝም ልትሉ እንችላላችሁ ትንሽ ተራጠራለሁ ምናልባት ገንዘብ የለኝም ብትሉኝ ምናልባት አምናችኋለሁ ዕውቀት ትንሽ ብትሆናለቻችሁ ብያስባለሁ ጊዜ ግን ሁላችንም አለን መነሳት ቢያቀተን ከጊዜያችን መነሳት እንችላለን ጊዜ ያላችሁ እንደ ደሃ ሰው አትኑሩ ጊዜ ያላችሁ ምንም እንደሌለው ሰው አትኑሩ አሁን ባይኖራችሁም እንኳን ያንን ጊዜ ወደ ገንዘብ ወደ ዕውቀት ለውጣችሁ እያደጋችሁ መሄድ ይችላልላችሁ በአለም ላይ በጤናማ መልኩ ሰክሰስፉል የሆኑ ሰዎች ከዚህ ፕሪንሲፕል ውጪ የሄዱ ሰዎች አይደሉም ይሄን ፕሪንሲፕል ተጠቅመው ነው ያደጉት እነዚህ 3 ነገሮች እንድትጠቀሙ ቻሌንጅ ያደርጋቸዋል ያገሬ ሰዎች በርቱ እደጉ ተሻሻሉ ሌላውን ሰው ደግሞ አሳድጉት ሌላው ሰው ደግሞ ጊዜውን ዕውቀቱን ገንዘቡን እናንተ ከደረሳችሁበት ጋር ሊንክ አድርጎ ኔትወርክ ፈጥሮ እንዲያድግ ታረጋላችሁ እስከዛው ድረስ መልካሙን ስሩ አቅዱ ሌላ ሐሳብ ይዤላችሁ እመጣለሁ ሰላም